ሰላም ቅዱሳን እንደምን አላችሁ? እግዚአብሔር የተባረከ ይሁን። የሚገርማችሁ ነገር አንድ ነገር ላወራችሁ ለፍታችሁ የመጣሁት ያየሁት ነገር በጣም አስገርሞኝ ነው። ዛሬ በጣም የተገረምኩኝ፣ ዛሬ በጣም የተደሰትኩኝ ምንድነው እሱ ካላችሁ በአዲስ አበባ በሀገራችን ውስጥ በእርግጠኝነት እንደዚህ አይነት ነገር ይፈጠራል ወይም ደግሞ እንደዚህ አይነት ነገር አያለው ብዬ አስቤ ማላውቅም ነበርና ባለፉት 20 ምናምን አመታቶች ውስጥ እኔ በህይወቴ ውስጥ እንደዚህ አይነት ነገር አይቼም አላውቅም። እግዚአብሔር አምላክ እውነቴን ነው የምላችሁ። እግዚአብሔር አምላክ ሰውን ሲባርክ ሰው ለሰው ይሰጣል። እግዚአብሔር አምላክ ምድርን ለመባረክ ሰውን ይሰጣል። በዚህ አጋጣሚ አንድ ልባርካቸው ቢፈልጋቸው በጣም ብዙ ሰዎች አሉ። ከብዙ ሰዎች መካከል ጥቂት ሰዎችን ስማቸውን ቢያነሳው ደስ ይለኛል። ግን የእውነት ነው የምነግራችሁ ይሄንን አይቶ አላማ መስገን እንግዲህ ንፉግነት ማለት የሰሩ እጆችን መባረክ በኢትዮጵያዊ ስንሆን ደግሞ ሰው ከሞተ በኋላ ነው ስለ ሰው ማንነት የሚገባና ሰውን በህይወት እያለን ማድነቅና ማክበር አንወድምና ነገር ግን አንድ የሚባርካቸው ሰዎችን ስማቸውን ቢጠቅስ ደስ ይለኛል። ክቡር ጠቅላይ ሚኒስትራችን የኢትዮጵያ ክቡር ጠቅላይ ሚኒስትራችን እና እንዲሁም ደግሞ አዳነች አቤቤ ክቡር አዳነች አቤቤ እንዲሁም ደግሞ ሌሎች የእግዚአብሔር ለምድራችን በረከት ያደረጋቸው ሰዎች ስማቸውን ያልጠቀስኳቸው እዚህ ጥቃቅን ስራዎች ላይ ተመደበው ሲሰሩ የነበሩ እብን ኮንስትራክሽን ጭምር ማለት ነው። እነዚህ ሰዎችንም ጭምር በአጠቃላይ በዚህ ስራ ላይ በዚህ በልማቱ ስራ ላይ በጣም አሻራቸውን ያሳረፉ ሰዎች በእውነት ነው የምላችሁ እግዚአብሔር አምላክ ዘመናቸውንና ህይወታቸውን ይባርክ። እንደገና ደግመዋለሁ። እግዚአብሔር ህይወታቸው፣ ዘመናቸው፣ ዘራቸው፣ ቤታቸው፣ ቤተሰቦቻቸው በእውነት ነው የምላቸው ይባርክ። ምንድነው ይሄንን በረከት የምትባርካቸው ብላችሁ ካላችሁ ደግሞ ልባርካቸውም ግዴታ ይሰጣል። ሁለተኛ ደግሞ ስራቸው እንዲባርካቸው አስገድዱ። ይሄንን ስራ አይቶ አላመድነቅ አይቻልም። የእውነት ነው የምላችሁ። ይህ እንግዲህ አስቡ፣ አውሮፓ ነው የሚመስለው። በኢትዮጵያ ምድር ላይ እንደዚህ አይነት ነገር አይተን አናውቅም። በእውነት ነው የምነግራችሁ፣ አይተን አናውቅም። ስለዚህ አይተን ስለማናውቅ ያሳዩት እጆች ደግሞ ግዴታ መባረክ አለባቸው። በእውነት ነው የምላችሁ፣ ከልቤ ነው የምነግራችሁ። እግዚአብሔር አምላክ ዘመናቸው እነዚህ ሰዎች እነዚህ ለኢትዮጵያ ለምድራችን በረከት አድርገው እግዚአብሔር አምላክ ያስነሳቸው እግዚአብሔርን በቅድሚያ ባረካለ። ሲቀጥል ደግሞ ሰዎቹ እግዚአብሔር ዘመናቸው ህይወታቸው ይባርክ። ደግሜ እላቸዋለሁ እግዚአብሔር ጠቅላይ ሚኒስትራችን ዘርማን ሲወቱ እንደገና ደግሞ እድሜው ጤናው ይስጠው። እንዲሁም ክብር አዳነች አቤቤ እግዚአብሔር ዘመኗን ዘላለሟን ቀሪ ዘመኗን ህይወቷን ይባርክ። ቤቷን ቤተሰቦቿን ይባርክ። በዚህ ስራ ላይ ደግሞ አሻራ ያሳረፉ በሙሉ ይህንን ስራ የሰሩ እጆች በሙሉ የተባረኩ ይሁኑ። አሜን።